ወደ ተመልካቾቻችን ዛሬ ከደረሰን ዜና እንጀምራለን። የጅቡቲው ፕሬዝዳንት ስለ ዶክተር አብይ አወሩ። የጅቡቲው ፕሬዝዳንት ሲናገሩ ኢትዮጵያ ቀይ ባህር ለማግኘት የምታደርገውን ጥረት በተመለከተ ያላቸውን አስተያየት ሰጥተዋል። እንደሚታወቀው ኢትዮጵያ ከሶማሌላንድ ጋር በተስማሙት መሰረት ለሶማሌላንድ የባህር በር ጥያቄ እንግዲህ የድርሻን እንደምታበረክትና የራሷን ወደብ በጋራ ማስተዳደር የሚለውን ሐሳብ ማቅረቧ ይታወሳል። ከፈረንሳይ ጋዜጠኛ ጋር ባደረጉት ውይይት የጅቡቲው ፕሬዝዳንት በዚህ ሐሳብ ላይ ምክረ ሐሳብ ሰጥተዋል። የኢትዮጵያኖች ዲፕሎማቶች ያቀረቡትን ሰነድ አልተቀበልነውም ብለዋል። እነሱም የራሳቸውን ኮሪደርና የአየር ባህር ኃይል የመገንባት ፍላጎት እንዳላቸው ገልጸው ይህንን ደግሞ የጅቡቲው ፕሬዝዳንት እንዳልተቀበሉና ጠቅላይ ሚኒስትር ዶክተር አብይ ቀይ ባህርን ለማግኘት የሚያደርጉትን ጥረት በአጽንኦት በሰላማዊ በኩል እንዲሆን ይፈልጋሉ። ዶክተር አብይ አንድ ነገር የተረዱ ይመስለኛል ብለዋል። ዶክተር አብይ በሰላማዊ መንገድ ብቻ ቀይ ባህር እንደሚገኝና ከዚህ ውጪ ሌላ አማራጭ እንደሌለ መናገራቸውን ተከትለው የኢትዮጵያ ፕሬዝዳንት እንደሚታወቀው በአሁኑ ሰዓት አሰብ ይሁን በየትኛው የቀይ ባህር እንደሚገኝ ባይታወቅም የተለያዩ ጥረቶችን እያደረገ ይገኛል። እንግዲህ እንደሚታወቀው ቀይ ባህር እንደሚታወቀው ባህርን የሚያገናኝ ብቻ ሳይሆን ሶስቱን ሀገራትን የማለት አፍሪካ፣ አውሮፓ፣ ኤሲያን የሚያገናኝ መሆኑነቱ ዋና የወደብ ፍላጎትን ከፍ አድርጎታል። እንደሚታወቀው ለኮሜርሻል ፐርፐስ ለሚሊተሪ ፐርፐስ ቀይ ባህር ኢትዮጵያን ያስፈልጋል ብለው በዓለም ላይ ብዙ ሐሳቦች እየቀረቡ ነው። እነዚህ ሐሳቦች ምክረ እንዲሳኩ የተለያዩ የአውሮፓ ሀገራት ድጋፋቸውን መግለጻቸው ይታወቃል። ኢትዮጵያ ቀይ ባህር ያስፈልጋታል የሚለው የአውሮፓ ትልቅ ድጋፍ እንዳለበትና በተጨማሪም ደግሞ የአሜሪካ ይሁንታ እየተጠበቀ ይገኛል። እንደሚታወቀው አሰብ ኢትዮ ኤርትራ ጦርነት ዳግም ይጀምራል ብለው ኤርትራኖች እየፈሩ ይገኛል። ቀይ ባህር በጉልበት ይገኝ ይሆን ወይስ አይገኝም የሚለውን የምናይ ጉዳይ ቢሆንም ቀይ ባህር በአሁኑ ሰዓት የኢትዮጵያውያኖች አጀንዳ መሆኑን ቀጥሏል። ኢትዮጵያ ከምንም ጊዜ በላይ የቀይ ባህሯን ለማጠናከር የሚመስል እርምጃዎችን ወስዳለች። እጅግ ከፍተኛ የተባለ መርከብ ተጭኖ መጥቷል። ይሄ መርከብ እንግዲህ በአፍሪካ ትልቅ ግዙፍ የሚባል መርከብና በኢትዮጵያ አየር ኃይል ውስጥ እጅግ ከባድ የሚባል መርከብ ነው። እንደሚታወቀው የኢትዮጵያ ቀይ ባህር ፍላጎት እንደቀጠለ ይገኛል። ይህም በዚህ ዙሪያ ተጨማሪ ዜናዎች ሲኖሩ የምንዘግብላችሁ ይሆናል። ውድ ተመልካቾቻችን ከኢራንና ከእስራኤል የደረሰን ዜና ኢራን በአጸፋ እስራኤል ላይ እርምጃ ወሰደች። እንደሚታወቀው የቴልአቪቭ ደጆች የቴልአቪቭ ሰማዮች በድሮንና በአይረን ዶም ሲደበደቡ ዋሉ። እንደሚታወቀው የእስራኤል መከላከያ በኢራን መደብደቡን እንግዲህ ቀጥሏል። የቴልአቪቭ ነዋሪዎች ፍርሃታቸው እጅግ አይሏል። በአሁኑ ሰዓት እስራኤሎች ተጨማሪ እርምጃ በኢራን ላይ ለመውሰድ እንደዛቱና የፔዘኪስታን የኢራኑ ፕሬዝዳንት ከራሽያቸው አቻቸው ፕሬዝዳንት ፑቲን ጋር መወያየታቸውን ተከትሎና እስራኤል ያደረገችውን እንግዲህ በጽኑ እንደሚያወግዙና ከፍተኛ ጥቃትን ሊጠብቁ እንደሚገባ ገልጸዋል። የፑቲን ሲናገሩ እስራኤል ያደረገችው ትክክል አይደለም ቢሉ ቤንጃሚን ኔታንያሁ ከተባለው ሰው ጋር ማውራታቸው እንግዲህ እየተዘገበ ይገኛል። ነገሮች በዲፕሎማሲ ይፈታሉ ወይስ በጦርነት ይቀጥላል የሚለው አይቀሬ ጉዳይ ነው፣ የምናየው ጉዳይ ነው፣ መጨረሻው የምናየው ጉዳይ ነው። ውድ ተመልካቾቻችን ተጨማሪ ዜና ሲኖሩ የምንዘግብላችሁ ይሆናል። ይህን ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ እንዳይረሱ።